አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ባላችሁበት ይብዛ። ዛሬ ሩታ ከስንት ጊዜ በኋላ በራሳችን መጣች ማለት ነው። እንደኔ ነው የጠፋችው ማለት ነው። አንድ ለአንድ ነው። ሩታ ካልመጣች አልመጣም ብዬ ነበር። በሌላ ቤት ብትመጣም በራሷ ቤት የመጣች አልነበረም ማለት ነው። ለማንኛውም ፈታ አድርጉኝ። ለዛሬው ቪዲዮ ደስ ይላል ማለት ነው። እንግዲህ የአብርሃም ታላቅ ወንድም የተባለ ነው። ወንድም አርገህ አንተንማ ወንድም አርገህ እውነት አንተማ ወንድም እንድትሆን ፈልጋለሁ ማለት ነው። እንግዲህ ሩታንም እንግዲህ እናንተ ይሄ ነገር በእናንተ አይጠበቅም። እናንተ የልጅ እናት ነሽ፣ የልጅ አባት ነው አብርሃምንም ደውዬ ለማግኘት አልቻልኩም፣ አገኘዋለሁ ብሏል ማለት ነው። ሩታን አግኝቶ ግን ጥሩ ቆይታ አሳልፏል ማለት ነው። ደስ የሚል ነገር እውነት እንደዚህ አይነት ቤተሰብ ጋር ለመለያት ከብዳ ሩታ ያስብበት ማለት ነው። እውነት ለመናገር በጣም ነው ሩታ ክብር አላት። ሰው የሚወዳት ልጅ ናት ማለት ነው። እንዴት እንደሚሳሱላት እንዴት እንደሚወዷት ማለት ነው የአብርሃም ቤተሰቦች እውነት ለመናገር እስከ ዛሬ የአብርሃም ቤተሰቦች ከአብርሃም ለይቷት አያውቁም ማለት ነው። ያስበልጧት እንጂ ሁሉም ጋር ደርሳ አይተናታል ማለት ነው። ሩታዬ ወደ ቀልብሽ እንድትመለሺ በጣም እንፈልጋለን ማለት ነው። ከአብርሃም ጋር እንድትሆን እንፈልጋለን ማለት ነው። ጠላቶችን እንግዲህ እርግፍ አርገሽ ትተሻቸው አብርሃምን አብረሹ ብትኖሪ ደስ ይለናል ማለት ነው። እንግዲህ ዛሬማ የአብርሃም ታላቅ ወንድሙ መጥተዋል እያሉ ነው ማለት ነው። እውነት እኔ ደስ ይለኛል ማለት ነው። ይሄ ታላቅ ወንድሙ ቢኖረው ማለት ነው። እኛ እስከ ዛሬ የምናውቀው ኤፍሬምን ብቻ ነው ማለት ነው ወንድም የምንለው ማለት ነው። እንግዲህ ሚዲያም እስከ ዛሬ አልቀረበም። ለመጀመሪያ ጊዜ ነው እዚህ ሚዲያ ላይ የመጣሁት ብለዋል። ግን እንደተናገረው ከሆነ ያው ይከታተላል አያቸዋል ማለት ነው። እንግዲህ ታላቅ ወንድም እንግዲህ አሁን ተስፋ እናርግ፣ ታስታርቃለህ ብለን ተስፋ እናርግ። ኢንሻአላህ ተስፋ እናርጋለን፣ እንጠብቀሃለን ማለት ነው። ለስንት ሰው እምቢ ያለችው ሩታ እንግዲህ እሺ በይ፣ እውነት እሺ በይ ሩታዬ፣ እሺ በይ፣ እሺ በይ። ይሄንንማ ወንድም አታሳፍረው ማለት ነው። ይሄቱም ብዙ ቀን ለምናታለች፣ ብዙ ቀን አወርታለች ማለት ነው። ሩታ እሺ ለማለት በጣም ከብዳት ነው ማለት ነው። አብርሃም ከሚያረገው ነገር አንጻር እኔንም ቢሆን ማለት አለባችሁ ብዙ ልጆች ሩታን የምትሳደቡ ማለት ነው። አብርሃም የሚያደርገው ነገር ውሳን ቀርቶ እኛን ያቃጠለን አይደል? እንደምጥምጣ ማለት ነው። ጥሩ ነገር እያረገ አይደለም። ከዚህ ከኤርሜላ ጋር ሲማን ለመጥራት ራሱ እንዴት እንዳስጠላችኝ እውነት ለመናገር እንግዲህ አሳም ዛሬ በቃ በጣም እንግዲህ እንደምትወደው እያለቀሰች ነው ማለት ነው። አልቅሽ ቁጭ ብለሽ ገና ታለቅሻለች። እኔ ግን የሚመስለኝ ሩታ የወደፊት ከአብርሃም ጋር እንደምትሆን እርግጠኛ ነኝ። ግን በተራዋ እንግዲህ ሄርሜላን ላቃጥላት ብላ ነው ማለት ነው ይመስለኛል። ለምን አሁን ሄርሜላ አብርሃምን ትፈልገዋለች አይደል? አብርሃም ደግሞ ከሩታ ጋር ሲሆን በቃ ለሩታ ስፍስፍ እንደሚልላት ልጇንም በዛ ልክ እንደሚወድላት ታይና ቀጥል ነው የምትለው ማለት ነው። አብርሃም ለሳ ቦታ ሳይኖረው ሲቀር እውነት ለመናገር ለሄርሜላ አብርሃም ቦታ የለውም እኮ እሷ ናት እንጂ እሱን የምታገኝበት መንገድ የምትቆፍረው እንጂ እሱ ለሳ ቦታውም የለው። ልቡ ብላችሁ እዩ ማለት ነው። ተሩታ ሲሆንና ከሄርሜላ ሲሆን ማለት ነው። በሄርሜላ ዝንጥ ነው ዝብጥ ነው የሚልባት ማለት ነው። እሷ ደግሞ ሰፍሰፍ ብላ እንደው ማታረገው ማትቆፍረው ጉርጋድ የለም እሱን ለማግኘት ማለት ነው። እንግዲህ ፈጣሪ አይሰጣትም። ኢንሻአላህ የኛ ዱአ ወዴት ሄዶ ነው ሄርሜላ ከአብርሃም ጋር የምትሆነው ማለት ነው። ይሄ ሁሉ ህዝብ ለማን ነው የሚፈርደው? ለሩታ ነው ማለት ነው። አብርሃም ጥፋት አለበት። ጥፋቱን ዲሌት እስካላረገ ድረስ ጥፋቱን እስካልተወ ድረስ
ሩታ ልባን ልትመልስለት አልቻለችም ማለት ነው። ዛሬም እንግዲህ ይሄ ወንድም የተባለው እንግዲህ እውነት ወንድም አላህ ያርገውና አብርሃምን ይመልሰዋል ብለን ተስፋ እናደርጋለን። እሷም እሺ ብላለች። አብርሃምንም አገኘዋለሁ ብሏታል ማለት ነው። እንግዲህ በጣም ደስ ስላለ ዛሬው ዜና ማለት ነው። እንግዲህ የአብርሃም ይሄ ደግሞ ሩታን በጣም እንደምትወዳት ተናግራለች ማለት ነው። ሄርሜላንም ደግሞ በጣም እንደምትጠላት ተናግራለች ማለት ነው። ሄርሜላ ማይጠላት ሰው አለ ብዬ አልልም። እንግዲህ አንዳንድ ዘፋኞች በስተቀር የዘፈኑ ነው ማለት ነው ለሄርሜላም። ስለዚህ እንግዲህ እንጠብቀሃለን አብርሃም ወንድም፣ እንጠብቀሃለን አብርሃም ይሄት፣ እንጠብቅሻለን። ሩታንም አሸንፋችሁ አብርሃምን አሸንፋችሁ አንድ ላይ እንድታረጉ እንጠብቃለን ማለት ነው። ባላችሁበት እንግዲህ ፈጣሪ ጠብቃችሁ። እንደዚህ አይነት ጀግና ወንድም ይሄ ሲኖር በጣም ጥሩ ነው ማለት ነው። እንግዲህ አብርሃም ትንሽ አቋም ያንሰዋል። ሩታን ሲያገኝ ከሩታ ጋር ዘንበል፣ ሄርሜላን ጋር ሲያገኝ ሄርሜላ ጋር ዘንበል ስለሚል ነው ሩታ እኔ ከገባሁም በኋላ ቅጥል ያደርገኛል ብላ የምትለው ማለት ነው። በራሳቸው ስታስቡ እንደዛ ነገር ነው ተናግራለችም። እኔ እንደዛ መንዘላዘል ስለማልወድ ነው፣ እሱ ስለሚወድ የሚወደው ነገር አድርግ፣ እኔ ስለማልወድ የማልወደው ነገር ማድረግ ስለማልፈልግ ተመልሼ እዛ ውስጥ ለመግባት አልፈልግም ነው። ዛሬም ሆነ ነገም አቋማ አንድ ነው ማለት ነው። እኛ ታዩ ዲሌት ታርጌው ብንል ዲሌት የሚደረግ ነገር አይደለም። አብርሃም የሚያደርገው ነገር በጣም ዲሌት የሚሆን ነገር አይደለም፣ ከባድ ነገር ነው ማለት ነው። እንግዲህ ቀላል አድርገው እና ወንድሙ የሚባለው ዛሬ የመጣው ኢንሻአላህ ነገ ደግሞ አብሮ ይመጣሉ ብለን እናስባለን፣ እንጠብቃለን ማለት ነው። በጣም ደስ ብሎኛል እውነት። እንደኔ ደስ አላችሁ ካላችሁ ኮመንት ከምክሙ ማለት ነው። ግን ቪዲዮውን በላይክ ጀምሩት። ለምንድን ነው ላይክ ማታረጉ? ላይክ አያስከፍልም አይደል እንዴ? እናንተ ግን ላይክ ትሸጣላችሁ እንዴ? ገንዘብ ልክፈላችሁ? በቃ ገንዘብ ልካለው በሜሴጅ ማለት ነው። በቃ ገንዘብ እየከፈልኩ ላይክ ልታረጉኝ በአክብሮት እንጠይቃለን። ለመናገር ላይክ አርጉ። ላይክ ማድረግ ከተዋችሁ ቆይቷል ማለት ነው። ከቪዲዮ ላይክ አርጉ፣ በረታቱኝ። እንግዲህ ከመጣው ሳምንት ሊሆነኝ ሰላማችሁ ይብዛ። አሰላሙ አለይኩም